በድሮ ጊዜ ራቅ ባለች መንደር ውስጥ አንድ እረኛ ከልጆቹ ጋር ይኖር ነበር። ወንድ ልጅና ሴት ልጅም ነበረው። ይህ እረኛ ሞት እየተቃረበው እንደሆነ ሲሰማው ልጆቹን ወደ እርሱ ጠራቸው። ከዚያም በመለያየታቸው አዝኖ ትንሽ ቤትና 3 በጎች ብቻ ተውላችኋለሁ። ይህን ርስት እንደፈለጋችሁ ተከፋፈሉ። በክፍፍሉ ላይ ግን ምንም ይሁን ምን እንዳትጣሉ አላቸው። እረኛው ከሞተ በኋላ እህቱን የትኛውን ትመርጫለሽ፣ በጎቹን ወይስ ቤቱን ሲል ጠየቃት። እህቲቱም አይ ትንሹን ቤት ከዛ እዚሁ እንድኖርበት ብላ መለሰች። ወንድሟም በቀላሉ ተስማማና ትንሿን ቤት ሰጣት፣ 3ቱን በጎች እሱም ያዘ። አላህ እድለኛ እንደሚያደርገው ተስፋ በማድረግ በዚህ ሰፊ ዓለም ውስጥ ያለውን ሀብት ለመፈለግ ወጣ። ከመሄዱም በፊት ለሚወዳት እህቱ መልካም ምኞቱንም ተመኘላት። እናም ከ3 ዓመት በኋላ እንደሚጠይቃትም ቃል ገባላት። ከዚያም በጎቹን ይዞ ሄደ። ነገር ግን እድም ለረጅም ጊዜ ከእሱም ሸሸች። የበጎቹን ወተት እየጠመቀ ፀጉራቸውን እየሸጠ መኖር ጀመረ። አንድ ቀን በመንታ መንገድ ላይ በሐዘን ተቀምጦ አንድ እንግዳ ሰው ከሌሎቹ የሚበልጡ 3 ጥቁር ውሾች ይዞም አለፈ። እንግዳውም ሰው እንዲህ አለው፣ ወፍራም በጎች እንዳሉ አይቻለሁ፣ በ3ቱ ውሾቼ ትለውጠኛለህ አለው። ሰውየው ውሾችህ ምን ጥቅም አላቸው? በጎቼ ምንም ያክል ዋጋ አይጠይቁኝም። ወተታቸውን እጠጣለሁ፣ ፀጉራቸውንም እሸጣለሁ። ነገር ግን ውሾችህ ምግብ የሚያገኝላቸው ሰው እኮ ያስፈልጋቸዋል አለው። እንግዳው ሰውም እንዲህ አለው፣ አይ ውሾቼ ተራ አይደሉም። ውሾቼ እንደምታስበው ተራ ውሾች አይደሉም፣ ልዩ ናቸው። ይመግቡሃል። አንተ መመገብ አያስፈልግም። በአላህ ፍቃድ የደስታ ምንጭ ሆነሃል። ከዚያም የውሾቹን ስምና ኃይላቸውን አብራራ። ትንሹ ውሻ ሲምሲም እንደሆነና በማንኛውም ጊዜ ጣፋጭ ምግብና መጠጥ ማምጣት እንደሚችል ማወቅ አለብህ። መካከለኛ ውሻ ደግሞ የሌሊቱ 7 ተብሎ ይጠራል። ጉዳት የሚያደርስበትን ማንኛውም ፍጡር በመግደል መከላከል መጠበቅ ይችላል። ትልቁ ውሻ ደግሞ ቆራጩ ተብሎ ይጠራል። እሱም ብረት ሳይቀር በጥርሱ መቁረጥ የሚችል በጣም ጠንካራ ውሻ ነው አለው። እረኛው በልውውጡ ተስማማና ለእንግዳው በጎቹን ሰጠውና 3 ውሾቹን ከእሱ ጋር ወሰደ። የእንግዳው ንግግር ለመፈተሽ ስለፈለገ ትንሹን ውሻ ሲምሲም ተርቤያለሁ እና ምግብ እፈልጋለሁ ብሎም ጠራው። ወዲያውኑ ሲምሲም ጠፋና ከጥቂት ደቂቃዎች በኋላ በጣም ጣፋጭ የሆነ ምግብና መጠጥ የተሞላበት ቅርጫትም ይዞም ተመለሰ። እረኛው እድሉ በመጨረሻ ወደ እርሱ እንደዞረ እንደሆነ ተሰማውና በአዲሱ ሀብት ተደስቶ ጉዞውን ቀጠለ። ከዕለታት አንድ ቀን እረኛው በመንገድ ላይ እየሄደ ሳለ በጥቁር ፈረሶች የሚሳብ ጥቁር ሰረገላ አጋጠመው። በውስጡ ጥቁር ቀሚስ የለበሰች በጣም ቆንጆ ልጅ ነበረች። እጅግ በጣም ምርር ብላ እያለቀሰችም ነበረ። አዝኖላትና በማወቅ ጉጉት ተወጥሮ የጋሪውን ሹፌር ልጅቷን ለምን እያለቀሰች እንደሆነ ጠየቀው። መጀመሪያ ግን ሹፌሩ መልስ አልሰጠውም ነበር። እሱ ግን በጣም ሲጠይቀው በመጨረሻ ምክንያቱን ነገረው። እሱም እንዲህ አለው፣ ምን መሰለ፣ እጅግ ትልቅና አስፈሪ የሆነ እንስሳ አለ። ሰውነቱ እንደ እባብ ነው። 2 ክንፎቹ 2 ሹል ጥርሶችም አሉት። ይህ እንስሳ በአገሩ ላይ ኃይሉን በመጠቀም በየዓመቱ አንዲት ውብ ወጣት ሴትን እንደ መስዋዕትነት እንዲቀርብ ያስገድዳል። እናም በዚህ ዓመት ዕጣው በንጉሱ ልጅ በንግሥቲቱ ላይ ነው የመጣው አለው። እረኛው ይህን በሰማ ጊዜ ለዚያች ንግሥት እጅግ አዘነ። ከዚያም እሷን ከዛ አስፈሪ እንስሳ ለማዳን ሊከተላትም ወሰነ። ነገር ግን ሰረገላው የሚነዳው ሰው ተው ሕይወትህን ሊያስከፍል ይችላል፣ ከሷ ጋር አትከተል ብሎ አስጠነቀቀው። እረኛው ግን ይህን ማስጠንቀቂያ አልሰማም ነበር። ከንግሥቲቱ ጋር ወደ ተራራውም ወጣ። እየወጡም ሳለ ተራራው መሃል ሲደርሱ እጅግ አስፈሪና አጸያፊ አውሬም ተመለከቱ። አውሬው ሰውነቱ እንደ እባብ የረዘመ ነው። 2 አስፈሪ ጥርሶቹና 2 ታላላቅ ክንፎችም ነበሩት። ከአፉ የሚያቃጥል እሳትም ይወጣ ነበር። እናም ቀጥታ ወደዚያች ሴት የመጣ ነበር። ወዲያውኑ ሁለተኛውን ውሻ 7 ሌሊት ብሎ ጠራው። ፍጠን፣ ያ 7 ሌሊት ንግሥቲቱን ከዚህ ገዳይ አውሬ አድናት፣ ፈጠን በል አለው። ውሻውም በኃይል በአውሬው ላይ ዘለለ። እጅግ ከባድ ውጊያም ተጀመረ። በመጨረሻ ውሻው አውሬውን ወደ መሬት ጣለው። ከባድ ጉዳትም አደረሰበትና በሹል ጥርሶቹ በመንከስ ገደለ። ከእርሱ የቀሩት ጥርሶቹ ብቻ ነበሩ። እረኛው ጥርሶቹን አነሳና እንደ መታሰቢያ በኪሱ አስገባቸው። ንግሥቲቱ ውጊያው ሲጀምር በፍርሃት ምክንያት ስሜቷን አጥታ ራሷን ስታ ወድቃ ነበር። ስትነቃ እሷን ከዚህ ጭራቅ ክፋት ስላዳራት
እጅግ ወሰን በሌለው ደስታም ተሞላች። እሷም ብቻ ሳይሆን አገሯንም በዚህ ክፉ አውሬ እና ከዓመታዊ መስዋዕት ስላዳነች ለጀግናው እረኛ ምስጋናዋን ከልቤ መነጨ ደስታዋን አቀረበች። ከእሷ ጋር ወደ አገሯ እንዲመለስም ለመነችው። አባቷ ንጉሡ እንዲያመሰግነውና እንዲሸልመውም ተመኘች። እረኛው ግን እንዲህ አላት፣ አይ ከግዴታዬ በላይ ምንም አላደረግኩም፣ ይህ እኮ ግዴታዬ ነው አላት። ከዚያም ራሴን ለ3 ዓመት ዓለምን የምጓዝበት ዕቅድ አዘጋጅቻለሁ፣ ከ3 ዓመት በኋላ አገርሽ መጥቼ ጎብኝሽልሻለሁ ብሎም ቃል ገባላት። ንግሥቲቱ ሐሳቡን ተቀበለች። ሁለቱም ከተራራው አብረው ወረዱ። ወደ ሰረገላው ሲደርሱ ሹፌሩ እየጠበቃቸውም ነበረ። ንግሥቲቱ እረኛውን ተሰናበተችና አመስግና ወደ ሰረገላው ወጣች። ሰረገላው ወደ ወንዝ ላይ ያለ ድልድይ መካከል ሲደርስ ሹፌሩ ሰረገላውን አቆመ። ወደ ንግሥቲቱ ተመልሶ በማስፈራራት እንዲህም አላት፣ ያዳነሽ ወጣት ሄዷል። ከአንቺ ጋር ለመመለስ ግዴታ የለውም። እንደኔ ያለ ምስኪን ሰው አባትሽ ጭራቆን እንደገደለ በመናገር ማስደሰት ትችላለሽ። ስለዚህም ለእኔ ይከፍለኛል፣ እንዳገባሽም ይፈቅድልኛል። እምቢ ካልሽ ደግሞ አሁን ወደ ወንዝ ወረውርሻለሁ አላት። ልዕልቷ ፈርታ ጭራቁን የገደለውን እሱ እንደሆነ እንደምትናገር ቃል ገባችለት። ነገር ግን በድብቅ ላለማግባት አቅዳ ነበር። እሱ ተንኮለኛና ውሸታም ነው። ሰረገላው ከልዕልቷ ጋር በሰላም ወደ ቤተ መንግሥቱም ተመለሰ። ሱልጣኑ እጅግ ተደሰተ። ከዚያም ሱልጣኑ የውሸት አዳኙንም አቀፈ። ዜናውን በመላ ሀገሪቱም ተሰራጨ። ሱልጣኑም ለሰረገላው ሹፌር በሚያምር ሁኔታ ሸለመው። ነገር ግን ጋብቻው ገና ልጅ ስለነበረች ለ1 ዓመትም ተላልፏል። ልዕልቷ ግራ ተጋብታ ነበረ። እውነቱን አሁን መግለጽም አልቻለችም። ምክንያቱም ለሹፌሩ ቃል ስለገባችለትና እውነተኛ ዳኟ አለመኖሩ ግራ ገብቷታል። ዓመቱ ሲያልቅ ልዕልቷ አባቷን ጋብቻውን ለሌላ ዓመት እንዲያራዝም ጠየቀችው። እርሱም ተስማማ። ከዚያም ለሌላ ጊዜ እንዲተላለፍ ጠየቀች። ሱልጣኑም እንደገና ተስማማ። ልዕልቷ እውነተኛ ዳኟ በ3ኛው ዓመት መጨረሻ እንደሚመለስ እርግጠኛ ነበረች። 3 ዓመታት አለፉ። እርሱም አልተመለሰም። ልዕልቷ ለሌላ ጊዜ እንዲራዘም ምንም ሰበብ አልነበራትም። ስለዚህ የሰርጉ ቀንም ተወሰነ። በሰርጉ ቀን አንድ እረኛ ከ3 ጥቁር ውሾቹም ጋር መጣ። ዝግጅቱን አይቶ ስለ ምክንያቱም ጠየቃቸው። የልዕልቷ ሕይወትና የማህበረሰቡን ሕይወት በዚያች ሌሊት ያዳነውና ጭራቁን የገደለው ሹፌርን ታገባው። ወጣቱ ዜናውን ክዶ ለሰዎች እሱ አዳኝ መሆኑን ለመናገር ሞከረ። ነገር ግን ማንም አልሰማውም። ተይዞም ታሰረ። ወጣቱ በደረሰበት ችግር አዝኖ ስለነበር ትልቁ ብረት ቆራጩን ውሻውን ጠየቀው። ውሻው ወደ እስር ቤቱ በመስኮት ዘሎ የብረት ዘንጎቹንም ቆረጠ። እረኛው ከውሻ ጋር መጣ። እረኛው ርቦ ስለነበር ውሻውን ሲምሲምን ምግብ እንዲያመጣለት ጠየቀው። ሲምሲም በሱልጣኑ ዘውድ የተሸፈነ ጨርቅ ይዞለት ተመለሰ። በተለያዩ ጣፋጭ ምግቦች የተሞላ ምግብ ነበረ። መካከለኛ ውሻ በሰርጉ ስነ ስርዓት ወቅት ወደ ቤተ መንግስቱ ሄደው ልዕልቷንና ሱልጣኑን ማገኙ። ውሻውም ወዳዘነችው ልዕልቷም ሄደ። ልዕልቷ ያዳናት እረኛ ተመልሶ ቃል ኪዳኑን እንደጠበቀም ተረዳች። ልዕልቷም ደፋር ሆና ቆመችና ታሪኳን ለአባቷ ለነበሩ ሰዎችም ነገረቻቸው። የሰረገላው ሹፌርም ማቷሽ ከሆነ እገልሻለሁ፣ እንደውም አሰምጥሻለሁ ብሎ እንዳስፈራራትም ተናገረች። ሱልጣኑ ወዲያው አገልጋዩንም ላከ። ውሻውን ይዞ እረኛው ይዞ መጣ። እረኛው ወደ ሱልጣኑ መጣ። ውሸታሙ ሹፌር ወንጀሉም ተናዘዘ። ፊቱ በሐፍረት በውርደት ተለወጠ። ሁሉም አሽከርካሪውም ናቁት። ሱልጣኑን እንዲቀጣውም ጠየቁት። ነገር ግን ታማኝ እረኛው ሱልጣኑን በቀላሉ እንዲያባረረው ጠየቀው። ሱልጣኑም ተስማማ። ታማኝ እረኛውም የሹፌሩን ቦታም ወሰደ። ከልዕልቷ አጠገብ ባሏ ለመሆን ተቀመጠ። ልዕልቷም ሰርጉን ለሌላ ጊዜ ለማስተላለፍ ተስፋ አላደረገችም። ምክንያቱም እውነተኛ ዳኟ ከጎኗ መጥቶም ነበር። ቃል እንደገባችው ታማኝ እረኛውንና ታማኝ ልዕልቷ ተጋብተው ደስተኛና ሰላማዊ ሕይወት መኖር ጀመሩ። እረኛው ምስኪኑ እህቱን አልረሳም። ስለዚህ ልዩ ሰረገላ፣ ልብስና የከበሩ ጌጣጌጦችን ስጦታ ላከላት። ጨረስን።